አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች አህል ወሳህለን ፊኩም እንኳን ደህና መጣችሁ። እኛ ጋር አልሐምዱሊላህ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ነባር ሆናችሁ ደግሞ ሼር ላይክ በማድረግ አበረታቱን ኢንሻአላህ በቅንነት። እንደውም ቪዲዮ ከወደዳችሁት እስከ መጨረሻው በማየት ሀሳብ አስተያየቶቻችሁ አሳውቁን ማለት ነው። ኢንሻአላህ ዛሬ ይዘንላችሁ የመጣ ነው ሱረቱ ሸርህ ላይ አላህ ሱብሓነሁ ወተዓላ ብስራት እንዳለ ይነግረናል። ብዙ ጊዜ እኛ እንልፋለን፣ እንደክማለን፣ ሰዓታችን፣ ጊዜያችን፣ ሁሉ ነገራችን የሚበሉ ሳናውቃቸው ብዙ ነገሮች አሉ እና አላህ ስብሐነሁ ወተዓላ ከዛም ድካም በኋላ ደግሞ ከዛም ልፋት በኋላ ደግሞ አላህ ስብሐነሁ ወተዓላ ረድኤት እንዳለ ያበረታታናል ማለት ነው። አልሐምዱሊላህ ረቢል ዓለሚን። መቼም የሰው ልጅ ተስፋ መቁረጥ አይችልም። አንድ ነገር ይከጅላል፣ ያስባል። ያን ነገር በዛ ነገር ላይ ያለውን የሌለውን ጉልበትም ቢሆን ሲስተምም ቢሆን ሁሉም ነገር ይጠቀማል። አላህ ካስተካከለው ይስተካከላል፣ ካላስተካከለው ደግሞ እንደዛው በነበረበት ይቆማል ማለት ነው። ለሰው ልጅ አንድ ነገር ቢኖር ትዕግስት ብቻ ነው ያለው፣ ሰብር። ኢነላሃ መዐሳቢሪን ብሏል አላህ ሱብሓነሁ ወተዓላ። በደረሰብን ችግር ላይ በደረሰብን ልፋት ድካም ላይ ሰብረኞች መሆን አለብንና ማንኛውም ነገር መጀመሪያ ሰብር እንዳለ ያን ነገር ከተስተካከለም ተስተካክሏል፣ ካልተስተካከለም ደግሞ አልተስተካከለ። በኋላው ደግሞ ከሱ ጀርባ ደግሞ ያለው ደግሞ ሰብር ወይም ደግሞ ሀጅር። አንድ ሰው ሀላሉ ወይም ያገኛለው ብሎ ከለፋ በዛ በሚለፋበት ላይ ሀላል ብቻ ከሆነ አላህ ስብሐነሁ ወተዓላ አጀር ይጽፍለታል። አለ አንድ ጉርሻ እንኳን ለአንድ ሰው ብናጎርሰው ያሱን አጅር አለው። ታጅር ነው። አላህ ስብሐነሁ ወተዓላ በዱንያ ላይ እኛ የሰራነው ኸይራት የሰራነው ነገር ሁሉ ምንም ነገር ብትሆን የጎመን ዘር ግማሽ እንኳን ብትሆን አይጥልብንም ማለት ነው። ለቤተሰቦቻችን የምንደክመው ድካም፣ የምናሳልፈው መስዋዕትነት፣ ሁሉም ነገር አላህ ሱብሓነሁ ወተዓላ መዝግቦ አስቀምጦታል ማለት ነው። አንዳንድ ጊዜ ያው ደክሞኛል፣ ለፍቼው እንደዚህ ያደረኩኝ እንደዚህ ሆንኩኝ የሚሉ ሰው ሲጀመር እኔ አልወድም ማለት ነው። ድካሜም ልፋቴም ሁሉም ነገር የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነው። በዛሬ ጊዜ ለሰው ብትነግሩት ለማንም ለውጭም ይሁን ለቅርብም ይሁን ወይ በዛ በሰራነው ነገር ላይ ወይም መጻደቅ ወይም ደግሞ እኔን ብቻ ወይ አክብሩኝ ወይም ደግሞ ያኔ አላ አይደለ ገበሬታ እንዲሰማን እንደዚህ የሚያስቡ ብዙዎች አሉ። ስለዚህ እኛ የሰራነው ነገር ሁሉ የምንተሳሰበው ከማን ነው? ከፈጣሪና ከፈጣሪ ብቻ ነው። አላህ መጨረሻችን ያሳምርልን ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱ ሸርህ ላይ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም አለም ነሽረህ ለከ ሰድረክ ይላል። ልብህ ላንተ አላሰፋንልህም አስፍተንልሃል ይላል አላህ ሱብሓነሁ ወተዓላ። ወወضዕና ዐንከ ዊዝረክ ሸክምህም ካንተ አውርደንልሃል አለ አላህ ሱብሓነሁ ወተዓላ። አለዚ አንቀض ظهረክ ያንንም ከጀርባህ የከበደውን ሸክም ይላል። ወረፈዕና ለከ ዚክረክ መውሳትም ላንተ ከፍ አድርገንልሃል። ፈኢነ መዐል ዑስሪ ዩስራ ከችግርም ጋር ምቾት አለ። ኢነ መዐል ዑስሪ ዩስራ ከችግርም ጋር በእርግጥ ምቾት አለ። ፈኢዛ ፈረግተ ፈንሰብ
በጨረስክም ጊዜ ልፋ ቀጥል ይላል። ሱብሓነላህ። መጨረሻ ምን ይላል? ወኢላ ረቢከ ፈርገብ፣ ወደ ጌታህም ብቻ ከጅል ይላል። የሰው ልጆች የሚከጅሉ በአላህ ስብሓነሁ ወተዓላ እንጂ በፈጠራቸው ጌታ እንጂ በፈጣሪያቸው እንጂ በሰው አይከጅሉም። በሰው መከጀል የለብንም። ምክንያቱም ዛሬ ሰው አንድ ነገር ሂደህ ብትጠይቀውና የቸገረህ ነገር ብትጠይቀውና ምን ይልሃል? የዛሬውን ምናልባት ለችግርህ መፍትሄ ሊሆንህ ይችላል። ለችግርህ መፍትሄ ሊሆን ይችላል። የነገው ደግሞ ሂደህ እንደገና ብትጠይቀው ሁለተኛ እንዳትመጣ አድርጎ ሰብሮ ይጥልሃል። መፍትሄው በማን ዘንድ ነው ያለው? በአላህና በአላህ ስብሓነሁ ወተዓላ ዘንድ ነው ያለ። እኔ ብዙ ጊዜ በማደርጋቸው ነገሮች ሁሉ አልተሳሰባቸውም። ምክንያቱም የሚተሳሰባቸው ጌታ አለ፣ እሱን አውቃለሁ። ግን ደግሞ በጉልበቴም ይሁን በማንኛውም ነገር እኔ ለቤተሰቦቼ ይጠቅማሉ ወይም ለእኔ ይጠቅማሉ ብዬ በሰራኋቸው ነገሮች ሁሉ ማንም እንድትሳሰበኝና ማንም ደግሞ በዛ ላይ ገይር ናይ አዘውትረሻል ወይስ እንደዚህ አደርገሻል ብሎ የማደርጋቸው ነገሮቼ ወይም ስራዎቼ አንስቶ ሊናገረኝ አልፈልግም። ምክንያቱም ያ ያስኩህ ነገር አጀንዳዬ እስከሆነ ድረስ እስከ መጨረሻው እስከ ጥግ ድረስ መሄድ እፈልጋለሁ። እስከ ጥግ ድረስ መሄድ እፈልጋለሁ ማለት ነው። እሱም ደግሞ ፈጣሪ በዱንያ ላይ እድል ከሰጠን ብቻ ነው። እንከጅላለን በፈጣሪ ፈጣሪ ደግሞ ያን የከጀልነው ነገር ቶሎ ኦን ባያረደግልን ወይም ደግሞ ቶሎ ባያሳካልን በሂደት ያን ነገር ይሳካ ይሆናል ማለት ነው። ከችግርም ጋር በእርግጥ ምቾት አለ አለ እኮ አያችሁ። ከችግርም ጋር በእርግጥ ምቾት አለ። በጨረስክም ጊዜ ልፋ ቀጥል አለ አላህ ስብሓነሁ ወተዓላ። ቀጥል፣ በጨረስክም ጊዜ ቀጥል አለ። ከችግርም ጋር በእርግጥ ምቾት አለ። ስለዚህ አንድ ነገር ማንኛውም ነገር እናንተ አልሳካም ብሎ የሚያታግላችሁ ነገር በቃ ለእናንተ የሆነ ኸይር ነገር ይዞ ሊመጣ ይችላል። እናም አላህ ከሸሩ ይጠብቀን፣ ይዞ ከሚመጣው ሸር ይጠብቀን፣ ይዞ ከሚመጣው ኸይር ደግሞ አላህ ግጥም ለግጥም ያርገን ማለት ነው። በማንኛውም ነገር እኛ እርስ በራሳችን ወይም ልንወቅስ ወይም ህሊናችን ልንወቅስ፣ ልንናደድ፣ ልንስባጭ አይገባንም። ይሄ ሁሉም የፈጣሪና የፈጣሪ ስራ ብቻ ነው፣ የኛ ነገር አይደለም። ያን ነገር ያታገለን ወይም አለሳካም ያለን ፈጣሪ ቢለው ብቻ ነው። ፈጣሪ ቢለው ግን ቶሎ ይሳካ ነበር። ስለዚህ እሱ ስላላለው አልተሳካም። ስለዚህ መጨነቅ የለብንም በዛ ላይ ነገር እና ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮ ከወደዳችሁ እስከ መጨረሻው በማየት ሀሳብ አስተያየቶቻችሁ አስታውቁኝ ማለት ነው። ወዳችኋለሁ። ሰላም አለይኩም።